ምን ቢገጥማት ነው? ማን ነው ይሄን ያደረገባት? ብዙ ጥያቄዎችን ለራሴ ጠየቁ። ከቅርብ ርቀት አንዲት መልከ መልካም ሴት ከፊት ለፊቴ ስትመጣ ተመልከች። በዙሪያ ያሉ የሚመለከቷት ሰዎች ለሷ ግድ የሌላቸው እንደሆኑ ያወቀች ትመስላለች። እነሱም ሐዘኗ ያስጨነቃቸው አይመስልም። አንዳንዶችማ ወደ እሷ እየተመለከቱ የሚስቁ የሚሳለቁም አሉ። አንዳንዶች ደግሞ በምን አገባኝነት የሚያልፏት ይመስላሉ። ግን ምን ሆና ይሆን? ይሄ ሁሉ የሚያልፈው የሚያገድመው ሰው ምን እንደሆነች ለመጠየቅ ለምን አልሞከረም? ተምረናል፣ አዋቂ ነን፣ ማመዛዘን እንችላለን የሚል ሰው በበዛበት ዘመን አንዳችን ተቸግራ በአደባባይ የወጣችን ሴት ምን ሆነሽ ነው ብሎ ለመጠየቅ አንድ ሰው እንኳን ሲሞክር ያላየሁ ለምንድን ነው? ሰዎች ሁሉ ጨካኝ ሆነው ነው ወይስ የሷ ችግር ለሰዎች አይታየም? እኔ ለምን አልጠይቃትም ብዬ ሳስብ አዳፋ ልብሴን የተጎሳቆለ ገጼን ተመልክታ ተፍታብኝ ትሄዳለች እንጂ ችግሯን ለኔ እንዴት ትነግረኛለች ብዬ በማሰቤ ወደ ኋላ ሸሸው። ግን እኮ ችግርን የሚረዳ ችግርን ያየ የሰው ህመም የሚገባው በህመሙ ያለፈ ሰው ነው። ያማረ ለብሶ ዘንጦ የሚንቀሳቀሰው ሰው ሁሉ ያልጠየቃት ችግርን ስለማያውቅ ይሆናል። እኔና ችግር ግን ቤተሰብ ነንና እንተዋወቃለን። ለምን አልጠይቃትም ብዬ አሰብኩ። ግን ችግሯን ብትነግረኝ ምን መፍትሄ እሰጣታለሁ? መፍትሄ መስጠት የሚችሉት ዓለማቸው ያማረላቸው ሰዎች ችግሯን ተረድተው መፍትሄ ካልሆኗት እኔ ምን አደርግላታለሁ እያልኩ ሐሳቤን በሐሳብ ስከራከር ቆይቼ ማናገር ነበረብህ ከሚል የህሊና ወቀሳ ራሴን ለማዳን ወደ መልከ መልካም ሴት ተጠጋሁ። ለማናገር ምንም ብፈራትም ፍራቴን እንደምንም ተቋቁሜ ላናግራት ወሰንኩ። ወደ እሷ ስትጠጋ አተኩራ አየችኝ። አሁን ካሁን ሂድ ከዚህ ብላ ታባረረኛለች ብዬ ስጠብቅ ዝም አለችኝ። አስተያየቷን ስመለከት ፍራቴ ጠፋ። የቁጣም ሆነ የጥላቻ አይደለም፣ በሐዘኔታ ነበር የተመለከተችኝ። እኔም ተጠጋኋትና ምን ገጠመሽ አልኋት። ካንደበቷ ቃል መውጣቱን እየጠበቁ መከራ እንደ ዶፍ ዝናብ ወረደብኝ አለችኝ። አይዞሽ የሚል ቃል ከመከራ የሚያድን ቢሆን ኖሮ ደጋግሜ ባልኳት ነበር። ምን ደረሰብሽ አልኋት። ሐዘኗ የኔን ልብ ያንኳኳ። ልጆቼ አለችኝ በተሰበረ አንደበት። ልጆችሽ ምን ሆኑ አልኋት። እኔም ተጣሉ፣ ተጠፋፉ፣ ተገዳደሉ አለችኝ። እንቧ በዓይኖቿ መንታ ሆኖ እየወረደ። በርቺ፣ ይሄ ቀን ያልፋል፣ መጠንከር አለብሽ ብዬ ማጽናናት ግን አቃተኝ። ከማዕፀኗ ወጥተው ጡቷን ጠብተው አዝላ ሳድጋቸው በፍቅራቸው ሐሴትን ልታደርግ በድጋፋቸው ከችግሯ ልትርቅ የነሱን ማደግ ስጠብቅ የኖረች እናት ዛሬ እርስ በርሳቸው እየተገዳደሉባት ደስታን ስትናፍቅ ሐዘንን ላላበሷት ምን ቃል ያጽናናታል? ምንስ ንግግር ይጠግናታል? ምንም መፍትሄ ባይኖረኝ ከመጠየቅ ግን አልተቆጠብኩም። ልታወራኝ ሙሉ ፈቃዷን እንደሰጠችኝ ሳውቅ ልንቀመጥበት ምንችልበት ቦታ ፈልጌ ተቀመጠ። ምን አጣላቸው? እንዴትስ እንዲህ ተጨካከኑ ብዬ ጠየቅኳት። ከቤት ውጭ ያለ ጠላት ሰለጠነባቸው። ሰውነታቸውን አስረሳቸው። እኔ በልጥ ባያደረጋቸው
አለችኝ። በተሰበረው ስሜቷ የእንባዋን ሲቃ እየታገለች ከአንድ ማህፀን ተገኝተው አብረው አድገው በደንብ የሚተዋወቁት እያሉ ከውጭ ያለ ጠላት ከመሃላቸው ገብቶ እንዴት በታተናቸው ብዬ ጠይቄ ትኩር ብያየዋት ባላቸው ብልጭልጫ ማርከው በገንዘብ ንብረታቸው አታለው ያንዱ መጥፋት ለአንዱ ንብረትና ሀብት እንደሚሆን አሳይተው በልጆቼ ተጫወቱባቸው አለችኝ። ሐዘንም ቁጭትን በተቀላቀለበት ስሜት ለንብረት፣ ለሀብት፣ ለስም፣ ለዝና ብለው ነው አንዳቸው ባንዳቸው ላይ ጨክነው ሞትን የፈረዱ አልኋት። አዎ በጥቅማ ጥቅም ተሸንፈው ነው ንጹህ ደምን የሚያፈሱ አለችኝ። እሷም እና ይህ ነገር ሲሆን አባታቸው ብዬ አልጨረስኩትም። አባታቸው በሞት ተለይቷቸው ቢሆን በእሷ ላይ ሌላ ሐዘን አስታውሼ ዳግም ስቃይ እንዳልጭናት ፈርቼ ዝም አልኩ። እሷ ግን ካቀረቀረችበት ቀና ብላየችኝና ለልጆቼ መከታ ጠባቂያቸው ይሆናል ብዬ ያሰብኩት ሰው የጥቅማ ጥቅም ተጠቂ የመጀመሪያው እሱ ሆኖ አንዱን ካንዱ እንዳይስማማ ክፉ ሐሳብን በእነሱ ላይ እየረጨ የልጆችን ፍቅር ያጠፋው እሱ ሆኖ አረፈ አለችኝ። ትንሽ እንደመቆም ያለው እንባዋ ዳግም ባይኖቿ እየሞላ ልጆቹ ቢኖሩ የሱ ጥንካሬ ብርታት ይሆናሉ እንጂ በመጥፋታቸው ምን ይጠቀማል? ከቤት ውጭ ያሉት ናቸው የመረዙት። መጠጣቸውን አጠጥተው ክፉ ሐሳባቸውን ግተው አስክረው ከህሊናም ከሰውነትም ለይተው የአውሬ ባህሪን ሰጥተው ይልኩትና እኔንና ልጆችን በማይወለድ ምጥ ድንቀጥ አደረገን። በቡድን ተከፍለው መረጋገጥን መረጡ። የውጭ ጠላት እየተሳለቀባቸው ግን ክብር የሰጣቸው ይመስላል። እነሱም ህሊና አጣው ልባቸው ታውቆ እኔ በልጥ በሚለው በሽታቸው ተጠፋፎብኝ አለችኝ። ሐዘኗ እጅግ እንደከበዳት ማንም ሊረዳው በሚችለው ስሜት እና ቀሚስሽ ላይ ያለው ደም አልኋት ወደ ቀሚሷ እየተመለከቱ። የልጆቼ ደም ነው። የነሱ መጥፋት አካሌንም ገጼንም ማንነቴን እንደሚያበላሽ አላወቁ። ከኔ ህልውና፣ ከኔ ሰላም፣ ከኔ ደስታ የነሱን የመርዝ ስካር ወደውታል አለችኝ። የጠላቶቿ አመጣጣቸው የከፋ እንደሆን በመግለጽ በልጆችሽ እልቂት ሆነ ባንቺ መጥፋት ጠላቶችሽ ምንድነው የሚጠቀሙት? የኔና የልጆቼ የሆነ ንብረት፣ ጸጋ፣ በረከት ለነሱ ለማድረግ ነው እንጂ ሌላ ምን ምክንያት አላቸው? እኔ ያልደረስኩባቸው የነሱ የሆነን ነገር አልነካውባቸው። አምላክ በሰጠኝ ጸጋ አፍስተው ይቀናሉ እና ያለኝን ጸጋ ሊያሳጡኝ ነው ስትለኝ አሁን ግራ ገባኝ። በወርቅ በብር በብልጭልጭ ያጌጡና ያማሩ እነሱ ናቸው አላልሽኝ? በንብረት በሀብት ካንቺ ከበለጡ ያንቺ ትንሽ ነገር ምን ይሰራላቸዋል አልኳት ግራ ስለተጋባሁ። ባለኝ ነገር ልጆቼን በሰላም ማኖሬ አበሳጫቸው። ባለኝስ ሀብት ልጆች አላወቁትም እንጂ ከውጭ ካሉት ቢበልጥ እንጂ መቼ አነሰና። ግን ልጆቼ ከኔ ከሚያገኙት እውነተኛ ሀብት ይልቅ ከውጭ በሚያዩት ብልጭልጭ ተማረኩ። ልጆቼ ያልገባቸውን የኔን ሀብት ከቤት ውጭ ያሉት ተረድተውት
እሱን ለማሳጣት መከራና ስቃይን በእኔም በልጆችም ጫኑብን አለችኝ። እናው መፍትሄው ምንድነው ስላት ቀና ብላ ምን መፍትሄ ያለው በሚል እይታ ተመለከተችኝ። እኔ ምልሽ የተማረ ዲግሪ ዶክተሬት ያለው ልጅ የለሽም አልኳት። መፍትሄ የተማረ ሰው ያመጣል ብዬ ባላስብ የምላት ግራ ስለገባኝ መማራቸው ቁም ነገር አልባ ሆነ እንጂ ከዲፕሎማውም ከዲግሪውም ከዶክተሩም ነበረኝ። መማራቸው ዕውቀትን ሳይሆን ሆዳደርነትን ሰጣቸውና መከራዬ ከፋ እንዲሆን ያደረጉት እነሱ ናቸው። የጠላቶችን ምክር በትክክል እየፈጸሙ ውስጤን ያቆሰሉት ልጆችን ያባሏቸው እነሱ ናቸው። ይህ ትምህርት የሚሉት የፈረንጅ ቅራቅንቦ ጥርቅም የሆነ ቋንቋ አእምሮ ያዳብራል አእምሮ ያደነዝዛል ነው የሚባል ብላ ስትጠይቀኝ ምን ልመልስ? አእምሮ ያጎለብታል ብላት የሷ ልጆች በሷ ላይ ያደረጉት ነገር ትክክል ነው እንደማለት ይሆናል። አእምሮን ያደነዝዛል ብላት የልጆቿን መደንዘዝ ለእናታቸው መንገር ሰደብካቸው ብላ እንዳትበሳጭብኝ ፈራሁ። እኔስ እንጃ። በልብስ አጊጠው በተሽከርካሪ ወንበር ተቀምጠው የሚውሉት ተማሩ የሚባሉ ሰዎች ናቸው እና ከምኑን መድባቸው አልኳትና ጥያቄዋን በጥያቄ መልሼ ከጭንቀት ራሴን አራቁ። ወንበር ላይ መሽከርከራቸው ለወንድሞቻቸው ጥፋትና እልቂት ከሆነ ወንበሩ ሰዓት ሆኖ በበላቸው አለችኝ እልህ እየተናነቃት። እኔ የጥያቄዋ ማምለጫ ይሆናል ብዬ ያመጣሁት ሐሳብ ለሷ ብስጭትን ፈጠረባት። ልክ እኮ ነሽ። አንቺን እናታቸውን ሊጠቅሙበት ሊያገለግሉበት የማይጠቀሙበት ከሆነማ ከነ ወንበራቸው መሬት ተከፍታ ባጠቻቸው አልኋት። በሐሳቧ ተስማምቼ ከብስጭት እንድትመለስ ጊዜ እስኪመጣባቸው እንጂ ሱማ መች ይቀራል። ዛሬ በክፋታቸው ከፍ ያረጋቸው ጊዜ ነገ አዋርዶ ይጥላቸዋል። ዛሬ ግን ይህን ሁሉ መከራ እያየሁ የእናትነት አንጀቴ አልችላለኝ እንጂ የልጆቼ ደም በከንቱ ፈሷል። የጠላቶቼ መዘባበቻ ሆኛለሁ። እኔ ለራሴ ሃዳፋም ድሪቷም ምን መፍትሄ ልስጣት? ያለኝ አንድ የሚሰማ ጆሮ ነው። ጆሮዬን ሰጥቼ ሰማኋት። ሰው ግን ምንድነው እንደዚህ ጨካኝ ያደረገው? ያጠባች ያሳደገችን ያኖረችን እናት ስቃይ መጫን ደስታ እንዴት ሰጣቸው? ለጠላት ሎሌ ሆኖ የወንድሙን ደም ማፍሰስ እንዴት ተቻላቸው? በክፋት ከርፍቶ ሰውነትን አጦ ሲኖር ህሊናውን ማን ወሰደበት? በተበላሸ አእምሮ ቀኑ ብርሃን ጨለማውስ ተኝቶ ማረፊያ ይሆንለት ይሆን የሚሉ ብዙ ሐሳቦች በአእምሮዬ ተመላለሱ። መልሱን ግን ማን ይሰጠኛል? ምን ነው ጥያቄ ያለቀብህ ስትለኝ ከሐሳቤ ተመለሱ። ምን ብዬ ላጽናናሽ? ምንም አቅም የለኝ። በንጹህ ልብስ ተሽቀርቅረው ወንበር ላይ የተቀመጡት መፍትሄ ካልሰጡሽ እኔ አዳፋም ምን መላ ይኖረኛል? ለዚያ ነው ዝም ያልኩሽ አልኋት፣ የሐዘኗን ጥልቀት ለውስጤ እየነገርኩት። አይ ንጹህ ለብሰው በወንበራቸው የወንድማቸውን ደም ለማፍሰስ ቆሻሻ ህሊና ከሚሸከሙት እንዳንተ አይነት አዳፋ ለእኔ መልካም ነው። ወንድሙን ለማጥፋት ከጠላት ጋር አይተባበርም። በአዳፋ ልብሱ ውስጥ ህሊናው ንጹህ ነው አለችኝ። አይ
ያልሽው ትክክል ነው ብዬ ባምን እንኳን አሁን ላለሽበት ችግር እንደኔ ያለ መፍትሄ መሆን አይችልም አልኋት። ችግርስ መች ሆነ አለችኝ ትኩር ብላ እያየችኝ። ከመጀመሪያው ልታወራኝ የፈለገች ባዳፋ ልብሴ ያልናቀችኝ ለካ ንጹሕ ሕሊና አለው ብላ አስባ ነው ወይስ ከቆሸሸ ሕሊና የቆሸሸ ልብስ ለሰው ሰላም ይሻላል ማለት ነው አልሁ ለራሴ። እናስ ወዴት ልትሄጂ ነበር አልኋት። ምትሄድበት ካለ በወሬ እጃት እንዳላስተጓጉላት ብዬ አምላኬን ፍለጋ ወደሱ እጆቼን ዘርግቼ ላነባ አለችኝ ወደ ሰማይ ቀና ብላ እየተመለከተች። እሺ ይቅርታ አድርጊልኝ ከመንገድሽ አስተጓጎልኩሽ አልኳት። አይ ሰው ሁሉ በወንበር ላይ የተቀመጠውን ጨምሮ ምን አለ እንዳንተ ችግሬን ጠይቆ ስቃዬን መከራዬን በተረዳልኝ። ምን አለ እንዳንተ በመልካም ሕሊና ተቀምጦ ስለኔ ባሰበ። እኔም ልጆችም ከስቃይ መከራችን እናርፍ ነበር ብላኝ የወረደ እንባዋን በእጆቿ ጠርጋ ተሰናብታኝ ተለያየን። ለካ ንጹሕ ልብስ ለብሶ ወንበር ላይ መዋል ንጹሕ ሕሊና ከሌለው ለእናትም ለሀገርም መከራና ስቃይ ነው የሚያመጣ። ለካ አዳፋ ልብስ ከለበሰው በላይ ንጹሕ ለብሶ ሕሊና የቆሸሸ ሰው ነው ለእናትም ለሀገርም ሸክም። ለካ በላስቲክ ቤት በበረንዳ በጎዳና ከሚኖረው በላይ ትልልቅ ሕንፃ ገንብቶ ሕሊና ቢስ የሆነው ነው የእናትንም የሀገርንም እንባ እያፈሰሰ ሚኖር። ለካ ከቆሻሻ ጋር የሚኖር ድሃ ሳይሆን በንጹሕ ወንበር እየተሽከረከረ ሕሊና የፈራረሰ ሰው ነው እናትን አሰቃይቶ ሀገርንም የሚያፈርስ። ለካ ፊደል አልቆጠረም ከሚባል ሰው በላይ ዲግሪ ዶክትሬት የያዘ ሕሊናው ግን ያልተማረ ሰው ነው የእናትም የሀገርም ስጋት። ሕሊናችን ይማር። ኤቢሲዲ ብለን ፊደላትን ቆጥረን ዲግሪ ዶክትሬቱ ማዕረግ ተሰጥቶን ንጹሕ ለብሰን ደምቀን ወንበር ላይ ተቀምጠን ወዳደር ከሆነ ጠፍቶ ሕሊናችን ሀገር ከምናፈርስ አንማር ይቅርብን። ሀገር ከምናፈርስ አንማር ይቅርብን። ከርሳችን ሚሞላ በወገን ደም በግፍ ቆሽሸን ከሆነ ወንበሩ እናትን ሀገር ካሳዘነ የፈረንጁ ቋንቋ ፍልስፍናው ይቅር ሸክም ከሆናቸው ለእናትና ለሀገር ሸክም ከሆናቸው ለእናትና ለሀገር። ፕሮጀክት ተነድፎ በጀት ተበጅቶ ባለሙያ ተብሎ ወንበሩን ተሰጥቶ ለእናት ችግር ሊደርስ ሀገሩን ሊያቀና ወገኑን ሊደግፍ ምሁር ይባልና አዋቂ በመምሰል አዛኝ ተቆርቋሪ ሆኖ ከተገኘ መቃብር ቆፋሪ። የተማረው ዕውቀት ምን ነው በተነነ እናት ማቅ አልብሶ ሀገር ባልተበተነ። የተማረው ዕውቀት ምን ነው በተነነ እናት ማቅ አልብሶ ሀገር ባልበተነ። የያዘው ወረቀት ሕሊናውን አይቶ የውስጡን ማንነት በሚገባ ጥንቶ ቆሻሻ ከሆነ ሀገር የሚበክል ሰዓት ውስጥ በገባ ለሱ ጥቅም ባይውል ባዶ ሕሊናውን በብጣሽ ወረቀት መከለል እንዳይችል። ሰዓት ውስጥ በገባ ለሱ ጥቅም ባይውል ባዶ ሕሊናውን በብጣሽ ወረቀት መከለል እንዳይችል። በብጣሽ ወረቀት ውጤት ተጽፎልን ሐምሯችን ከእውቀት ባዶ ከሆነብን የሀገርን ሰላም ደስታ ካጠፋነ ለሕዝብ መልካም ሆነን አገልጋይ ካልሆነ ወረቀት ተሰጥቶን ከምናፈርስ ሀገር ከወንበሩ በፊት ሕሊናችን ይማር።
ከወንበሩ በፊት ህሊናችን ይማር። ሰውነትን አውቀን እንዳንሆን ሆዳደር በዶክትሬት ማዕረግ ህሊናችን ይማር። በዲግሪ ዶክትሬት ህሊናችን ይማር። ሰውነትን አውቀን እንዳንሆን ሆዳደር በዶክትሬት ማዕረግ ህሊናችን ይማር። በዲግሪ ዶክትሬት ህሊናችን ይማር። ህሊናችን ይማር።